በልዩ ወረዳው የሚገኙ ጸጋዎችን በአግባቡ በመጠቀምና በማልማት እንደ ሀገር የተጀመረውን ሁሉ አቀፍ የብልጽግና ጉዞ ለማረጋገጥ መረባረብ እንደሚገባ ተገልጿል። በብልጽግና ፓርቲ የማዕከላዊ ኢትዮጵያ ክልል ቅርንጫፍ ጽሕፈት ቤት የቀቤና ልዩ ወረዳ ሁለተኛው ዙር ሰልጣኝ ከፍተኛና መካከለኛ አመራሮች በልዩ ወረዳው በመስኖ ልማት እየተከናወኑ ያሉ የግብርና ስራዎችንና የመስህብ ስፍራዎችን ጎብኝተዋል። ጅላሉ ፈድሉ ኮልቂጤ ቅርንጫፍ ላደረሰን ዘገባ ሚፍታህ ጀማል። በጉብኝቱ ላይ የተገኙት የማዕከላዊ ኢትዮጵያ ክልል ሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ወይዘሮ መነቴ ሙንዲኖ እንደገለጹት ጉብኝቱ የስልጠናው አንድ አካል መሆኑን ጠቁመው አመራሩ በየአካባቢው ያሉ ጸጋዎችን በመለየትና በአግባቡ በመጠቀም በቀጣይ የተሻለ ስራ እንዲሰራ የሚያነሳሳ ነው ብለዋል። የወጣነው ጉብኝት የስልጠናው አንዱ አካል ነው። ጸጋዎቻችንን ቲዮሪ ላይ አመራሩ የሰለጠነው ታች ወርዶ ደግሞ መሬት ላይ ምን አለ፣ ጸጋ ማለት ምን ማለት ነው፣ እንደ ቀቤና ልዩ ወረዳ ያሉ ጸጋዎች ምንድን ናቸው የሚለውን በደንብ አድርጎ ለማየት ለማሳየት ነው አላማው። ቱሪዝም ሲባል በጣም ትላልቅ ሎጆችን ትላልቅ ሀይቆችን ነው የምናስበው። እንደነዚህ አይነት ጸጋዎች አካባቢያችን ላይ ያሉ ጸጋዎችን ለቱሪዝም ሀብት እንዴት እየተጠቀምን ነው? ትላንት ካልተጠቀምን ዛሬ ላይ በመደመር መንግስት በብልጽግናው እንዴት አድርገን ተጠቅመን አካባቢያችንን መቀየር አለብን። ቱሪዝም ከጉብኝት ባሻገር ነው። የክልሉ ማዕድንና ኢነርጂ ኤጀንሲ ኃላፊ አቶ መኮንን መኔዶ በጉብኝቱ በልዩ ወረዳው ከፍተኛ ጸጋዎች መኖራቸውን ማረጋገጥ ከመቻሉን ባሻገር እነዚህ ምቹ ዕድሎችና ጸጋዎችን ከሌሎች ዘርፎች በማስተሳሰር የማህበረሰቡን ሁለንተናዊ ብልጽግና ለማረጋገጥ በትኩረት መስራት እንደሚገባም ገልጸዋል። እጅግ በጣም ተቆጥሮ የማያልቅ አቅም አለ ማለት ነው። ጸጋዎች አሉ። አመራሩ ጸጋን መለየት ቀጥሏል። ይሄን ከለየ በኋላ ጸጋን ማስተዋወቅ፣ ከተለያዩ ዘርፎች ጋር ማስተሳሰር፣ ከተጠቃሚነት ጋር አስተሳስሮ አካባቢውን መሸጥና በአካባቢው ላይ የተለየ ተጠቃሚነት እስኪረጋገጥ ድረስ አመራሩም ይህንን አሳይሜንት የተከፋፈለበት ሁኔታ ነው በስልጣናችን ያረጋገጥ ነው። የቀቤና ልዩ ወረዳ ዋና አስተዳዳሪ አቶ መሐመድ አሚን በደዊ በበኩላቸው ጉብኝቱ አመራሩ በስልጠና ያገኘውን ክህሎትና አቅም በመጠቀምና በተግባር በመዋል በቀጣይ የተሻለ ስራ ለመስራት የሚያስችል መሆኑንም ገልጸዋል። በስልጠና ላይ በሰነድ ደረጃ ላይ የተቀመጡ ሀሳቦችን እንዲሁም በውይይት ደረጃ ላይ የተግባባንባቸው ነጥቦችን በተግባር ለማዋል እንዲያስችለን የመስክ ጉብኝቱ የዚህ የስልጠናው አንዱ አካል ነበረ። በዚህ ስልጠና ላይ በዋናነት የተመለከትነው በዛሬ ዕለት አጠቃላይ በመስኖ ስራ የሰራናቸው ስራዎችን ለመመልከት ሞክረናል። በርካታ ጸጋዎችን አይተናል። የተለያዩ ምርቶችን ለማየት ሞክረናል። በሁለተኛ ደረጃ ላይ ከልዩ ወረዳችን ጸጋዎች ከሆነው አንዱ በዚህ በደገን ሺሞላ የሚገኘው ፏፏቴ ነው። በልዩ ወረዳችን ከ5 እና ከ6 በላይ ፏፏቴዎች አሉ። ይሄኛው ግን እንደ ሰርቶ ማሳያ በቀጣይ እቅዳችን አካል አድርገን ልንጠቀምበትና አመራሩ ይሄንን የቀጣይ እቅዱ አካል አድርጎ የሚሰራበት ሁኔታዎች ላይ ለማየት ነው የሞከርነው። የቀቤና ልዩ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ካፉ አረቦ ስልጠናው በመደመር መንግስት እይታ የግብርና የገጠርና የመዋቅራዊ ትራንስፎርሜሽን፣ የኢንዱስትሪ ዘርፍ፣ የከተማ ልማት እንዲሁም የቱሪዝም ዘርፍ ምርታ ላይ ያተኮረ መሆኑን ጠቁመው አመራሩ በመደመር እሳቤ የጋራ ግንዛቤ እንዲይዝ ማድረግ የተቻለበት መሆኑንም አስታውቀዋል። ፓርቲያችንና መንግስታችን በተለያዩ ዘርፎች የመደመር መንግስት እይታ ለዘርፎች ምርታ በሚል በግብርናው ዘርፍ በገጠር ትራንስፎርሜሽን፣ በኢንዱስትሪው ዘርፍ ኢንዱስትሪ ከግብርና ጋር ያለውን ትስስር አጉልቶ ያሳየ እንደ ልዩ ወረዳ ኢንዱስትሪና ግብርናን አስተሳሰር እንዴት መልማት እንደምንችል አቅማችንን በደንብ እንድናይ አመራሩ አይኑን ገልጦ አቅሙን ካየ በግብርና ያለውን እምቅ አቅም ያየንበት ጥቂት ውሃማ አካላትን ተጠቅሞ በመስኖ ሽንኩርት ለምግብነትም ለዘርም እያመረተ ያለበት ትልቅ ሀብት ያለበት ኤሪያ ነው። በልዩ ወረዳው በተያዘው በ2018 የምርት ዘመን 8680 ሄክታር መሬት የተለያዩ የውሃ አማራጮችን በመጠቀም ለማልማት ግብ ተይዞ ወደ ተግባር መገባቱንና እስካሁንም 4600 ሄክታር መሬት በዘር መሸፈን መቻሉን የገለጹት ደግሞ የልዩ ወረዳው ግብርና ጽሕፈት ቤት ኃላፊ አቶ አብዱል ሽኩር ደሊል ናቸው። መስኖ አንጻር በልዩ ወረዳችን 8680 ሄክታር መሬት እቅድ አቅደን ወደ ተግባር ገብተናል። እስካሁን 4600 ሄክታር መሬት በዘር ተሸፍኗል ከመስኖ አንጻር። ስለዚህ ዛሬ ላይ ያየነው የርሙጋ ቀበሌ መስኖ በአብዛኛው የዘር ሽንኩርት ነው። ከዘር ሽንኩርት አንጻር በቅርብ ጊዜ የመጣ ኢኒሼቲቭ ነው። በአንድ ሄክታር ከ20 ኩንታል በላይ እስከ 25 ኩንታል ማግኘት የሚቻልበት ዘርፍ ነው።
በልዩ ወረዳ የሚገኙ በርካታ ሰው ሰራሽና የተፈጥሮ መስህቦች የመኖራቸውንና ከነዚህም ውስጥ አንዱ የሆነው የደቀሺ ሞላ ፏፏቴ 40 ሜትር ከፍታና 27 ሜትር ጥልቀት እንዳለውና የቱሪስት መዳረሻ እንዲሆን ለማስቻል ከክልሉ ባህል ቱሪዝምና ቢሮ ጋር በመቀናጀት የጥናትና ዲዛይን መጠናቀቁን የልዩ ወረዳው ባህል ቱሪዝም ጽህፈት ቤት ኃላፊ አቶ አብዱልዋስ መሐመድ አሚን በጉብኝቱ ወቅት አስታውቀዋል። የደቀሺ ሞላ ፏፏቴ ይባላል። ይህ ፏፏቴ በጣም ረጅም ፏፏቴ ነው። እንደምታዩት ቁመቱ እስከ 40 ሜትር አካባቢ ነው። ወደ ታች ደግሞ ዲብዙ ወደ 27 ሜትር አካባቢ ጥልቀት አለው። ስለዚህ ይሄ ቦታ በቀጣይ በማልማት የቱሪስት መስህብ ለማድረግ ስራዎች እየተሰሩ ይገኛል። በእኛም በክልሉ ትብብር አማካኝነት ማለት ነው። በቅርቡም የዲዛይን ስራ ተሰርቶለታል።